የጥጥ ምርት ልማትን ለማሳደግ አስፈላጊውን ግብዓት መጠቀማቸውን የምዕራብ አርማጭሆ ወረዳ አልሚ ባለሀብቶች ተናገሩ። በምርት ዘመኑ ከ1 ሚሊዮን ኩንታል በላይ የጥጥ ምርት እንደሚጠበቅ የምዕራብ ጎንደር ዞን ግብርና መምሪያ አስታውቋል። ኤልያስ ጋሻው ዝርዝር አለው። አቶ ቴዎድሮስ አለማየሁና አደራጁ አስማመው የምዕራብ አርማጭሆ ወረዳ በጥጥ ልማት ስራ የተሰማሩ አልሚ ባለሀብቶች ናቸው። የእርሻ ቦታቸውም በኮረደም በድርማጋና በስናራ አካባቢ የቅባትና የማሽላ ምርቶችን እያለሙ ነው። አቶ ቴዎድሮስ 300 ሄክታር መሬት በጥጥ ዘር ካለሙት 3000 ኩንታል ምርት እንደሚጠብቁ የተናገሩ ሲሆን አቶ አደራጀው ደግሞ ከ1300 ሄክታሩ መሬት ካለሙት 13000 ኩንታል ምርት እንደሚጠብቁ ነግረውናል። ምርቱን በተሎ ለመሰብሰብ በአካባቢው የጉልበት ሰራተኛ እጥረት እንደገጠማቸው አንስተዋል። ጥጥ በትክክለኛ ዘሩንም ግብዓቱንም ተጠቅሞ ከተካሄደ በጣም አዋጭ ነው ብዬ እንትን ላለሁ። ዋጋው አሁን ጥሩ ስለሆነ ጥጥ አትራፊ ነው። ተነበለው የተሻለ ነው ጥጥ ማለት ነው። አሁን ያጋጠመን እጥረት ሰራተኛ የለም። ሰዓት ወቅቱ አጭር ስለሆነ የምዕራብ አርማጭሆ ወረዳ ግብርና ጽሕፈት ቤት ምክትል ኃላፊ ጌጡ ዋለ በወረዳው በምርት ዘመኑ 5000 ሄክታር በጥጥ ዘር ለመሸፈን ታቅዶ 7000 ሄክታር በዘር ተሸፍኖ ተገቢው ምርት ለማግኘት የተለያዩ ስራዎች እየተሰሩ ነው ብለዋል። አሁን አጠቃላይ 7000 ሄክታር መሬት ወደ 120000 ኩንታል ምርት እንጠብቃለን። የምዕራብ ጎንደር ዞን ምክትል አስተዳዳሪና ግብርና መምሪያ ኃላፊ አቶ አንዳርጌ ጌጡ በ2017-18 የምርት ዘመን በጥጥ ዘር ከ36000 ሄክታር በላይ ለመሸፈን ታቅዶ ከ28000 ሄክታር በላይ በዘር መሸፈኑን ተናግረዋል። ከለማው ሰብልም ከ1 ሚሊዮን 27000 ኩንታል በላይ ምርት እንደሚጠበቅ አብራርተዋል። በዘር የሸፈነው ወደ 28000 ሄክታር የሚሆነውን በጥጥ ሸፍነናል። ከዚህም ወደ 1 ሚሊዮን 27000 አካባቢ ኩንታል ምርት ይገኛል ብለን አስበን ነው ወደ ስራ የገባ ነው ማለት ነው። በጥጥ ልማት ስራው ምርቱን በየጊዜው ለማሳደግ የተለያዩ ስራዎች እየተሰሩ መሆናቸውን ኃላፊው ገልጸው የጥጥ ምርትን ለመሰብሰብ የጉልበት ሰራተኛ እጥረት በመኖሩ ይህንን ለማሟላት ጥረት እየተደረገ ነው ብለዋል። ምርታማነቱንም በየጊዜው ለማሳደግ የተለያዩ ስራዎች እየተሰሩ ነው ያሉት። በተለይ አንዱ የምርት ማሳደጊያ ዘመናዊ ቴክኖሎጂዎችን መጠቀም፣ የአፈር ማዳበሪያ መጠቀም እና አዳዲስ ወቅቱን ወይም የግብርናውን ዘርፍ ሊመጥኑ የሚችሉ አዳዲስ አሰራሮችን መጠቀም ይኖርበታል ባለሀብቱ አርሶ አደሩ ማለት ነው። ይሄ በወቅቱ እንዲሰበሰብ አሁን ላይ ያጋጠመ የጉልበት ሰራተኛ ቢኖርም የሚዲያ ሽፋን እያገኘም ሰራተኛው ወደ አካባቢው እንዲመጣ ለማድረግ ጥረት እየተደረገ ነው ያለው። የገበያ ትስስር ለመፍጠር መምሪያው በርካታ ስራዎችን ከአጋር አካላት ጋር እየሰራ መሆኑንም ገልጸዋል።